ዛሬ የምንነጋገረው በኢትዮጵያ ውስጥ ስልጣን በሌለው ፍርድ ቤት የተወሰነ ውሳኔ እጣ ፈንታው ምንድን ነው? ለምሳሌ ፍርድ ቤቶች የራሳቸው ስልጣን ተሰጥቷቸዋል በአዋጅ። ለምሳሌ የመጀመሪያ ደረጃ ፍርድ ቤት የሚያየው ከከፍተኛ ፍርድ ቤት የሚያየው የተለየ ነው። ፍርድ ሸንጎ ወይም ደግሞ ማህበራዊ ፍርድ ቤት የሚያየው ከመጀመሪያ ደረጃ ፍርድ ቤት የሚያየው ጋር የተለየ ነው። እንዲሁም የፌዴራል ጠቅላይ ፍርድ ቤት የሚያየው እና ከፍተኛ ፍርድ ቤት የሚያየው የፌዴራል ጉዳዮች የተለያዩ ናቸው። ለማን ነው አንድ ስልጣን የሌለው እዛ ጉዳይ ላይ የማየት ስልጣን የሌለው ቢፈርድበት እና ውሳኔ ቢሰጠው የዛ ጉዳይ መጨረሻ ምን ይሆናል? ውሳኔው ምንድነው የሚሆነው? ይጸናል። በኢትዮጵያ ውስጥ ምንም እንኳን ያ ፍርድ ቤት ስልጣን ባይኖረው የስልጣን ወሰን ክልል ውጪ በሆነ ጉዳይ ላይ ቢወስንም ገንዘብ ገደብም አለው። 10 ሚሊዮን በታች፣ 10 ሚሊዮን በላይ፣ 5 ሚሊዮን በላይ፣ 5 ሚሊዮን በታች የሚል ገደብ አለው። ከዛ ገደብ ውስጥ አልፎ ውሳኔ ቢሰጥ ያ ውሳኔ ይጸናል። እንደ ጸና ይቆጠራል፣ ይተገበራል። ምን እስካልተባለ ድረስ? ይግባኝ እስካልተባለ ድረስ። የግድ ይግባኝ መባል አለበት። ይግባኝ እስካልተባለ ድረስ ያ ፍርድ ጸንቶ ነው የሚቆየው፣ ይቀጥላል። በቃ የሱ የፍርድ ቤቱ ውሳኔ ጸንቶ በዛው የፍርድ ቤቱ ትዕዛዝ ይተገበራል ማለት ነው። ለምሳሌ ከ10 ሚሊዮን በታች የማየት ስልጣን ኖሮት ነገር ግን ከ10 ሚሊዮን በላይ ጉዳዮች ላይ አንድ ፍርድ ቤት ቢወስን፣ ለምሳሌ አንድ ትልቅ መጋዘን ጉዳይ ላይ የ600 ሚሊዮን ንብረትን በተመለከተ ጉዳዩን ደርሶት ቀርቦ አቤቱታ እዛ አቤቱታ ላይ የፍርድ ውሳኔ ቢሰጥ፣ ለምሳሌ የሀብት ክፍል ጉዳይ ሊሆን ይችላል ወይ ደግሞ የውርስ ጉዳይ ሊሆን ይችላል። ያ ፍርድ ቤት የ600 ሚሊዮን ጉዳይ ላይ የ10 ሚሊዮን በታች ስልጣን ኖሮት 600 ሚሊዮን ብር በላይ ያለውን ግምት ንብረት ላይ ትዕዛዝ ቢሰጥ ይግባኝ እስካልተባለለት ድረስ እንደ ጸና ይቀጥላል፣ ይተገበራል፣ ተግባራዊ ይሆናል። ነገር ግን ይግባኝ ሲባል ይነሳል። ይግባኝ ማለት ተከራካሪ ወገኖች አንዱ አቃቢ ሕግ ሊሆን ይችላል ወይም ከሳሽ ተከሳሽ አንዳቸው ይሄ ፍርድ ቤት ስልጣን የለውም ብለው ወይ ለራሱ ለፍርድ ቤቱ ወይም ደግሞ ቀጥሎ ላለው ይግባኝ ለሚሰማ ስልጣን ላለው ፍርድ ቤት ሲያቀርቡ ያ ጉዳይ እንደገና ታይቶ ዲስሚስ ይደረጋል ወይ ደግሞ እንዲሻሻል ይደረጋል ወይ ደግሞ ክሱ ተሻሽሎ እንዲቀርብ ይደረጋል። ሌሎች ያ ከፍተኛ የቀረበለት ፍርድ ቤት የሚያዘውን ትዕዛዞች በሙሉ ተቀብሎ ያ የፍርድ ውሳኔ እንደገና ይታያል ማለት ነው። አለበለዚያ ግን ይግባኝ ካልተባለ እንደ ጸና ይቆያል። የዛሬ ዝግጅት ይመስላል። በቀጣይ ሌላ ጊዜ ሌላ